ሰላም ለሀገራችን፣ ሰላም ለሕዝባችን። በዛሬው ዝግጅታችን ላይ ለብዙዎቻችሁ አስተማሪና ጠቃሚ የተባሉ የማስደምጣችሁ ይሆናል። ይህንን ንግግር ከሰማችሁ በኋላ እውነተኛ ሰላማዊ ጥሪ ነው ወይስ ደግሞ ተቃራኒ ፖለቲከኞችን የማማለያ የመደለያ ንግግር ነው የሚለውን እናንተ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለጥያቄዎች ሁሉ ጠመንጃ መምዘዝ፣ ለችግሮች ምላሽ ሽፍታነት ብቻ መፍትሄ ማድረግና ጫካን መምረጥ ደም መፋሰስና ጡንቻ መለካካትን የድል ማብሰሪያ አድርጎ መውሰድ፣ ሰላምን መጥላት፣ ውይይትንና የሽምግልናን ሸንጎችን መግፋት፣ ለትብብርና ለህብረት በሮችን መዝጋት ኢትዮጵያ ካላት እምቅ ጸጋና አቅም ጋር የሚመጥን የእድገት ከፍታ ላይ እንዳትደርስ እንቅፋት ሆኖባታል። ከዚህ አውዳሚ አካሄድ በስተጀርባ ዘወትር የግል ጥቅማቸውን ብቻ የሚያሳድዱና ከግጭት ትርፍ የሚሰበስቡ ኃይሎች ቢኖሩም የሀገርና የህዝብ ጉዳይ በእውነቱ የሚያስጨንቃቸውና የጦርነትን አውዳሚነት በተግባር የቀመሱት ግን ሁልጊዜም ሰላምን የዕለት ተዕለት ንግግራቸው ማጠንጠኛ ያደርጉታል። ዶክተር አብይ አህመድ እንዲህ ሲሉ ያሳለፉትን ውጣ ውረድ ይናገራሉ። ውጊያ እኛ አንወድም፣ በጣም ነው ውጊያ የምንጠላው። እኔ በራሴ በ14 ዓመቴ ነው ክላሽ የተሸከምኩት፣ አውቀዋለሁና አልፈልገውም፣ ማየት አልፈልግም። ብዙ ሲበላ አይቼዋለሁ። ውጊያ ጓደኛ ይበላል፣ ወንድም ይበላል። አደገኛ በሽታ ነው። ውጊያ ምን ያደርግልኛል? ልማት ነው የምፈልገው ሲሉ ተደምጠዋል። ማለቂያ በሌለው መከፋፈል፣ ልዩነት በማጉላትና በመጠላለፍ ብቻ የተጠመደ ፖለቲካ የሚያራምዱ ኃይሎች የህዝብን ጥያቄ የዳቦ ስም ይስጡት እንጂ ጦርነትና መገዳደል ሀገርን የሚያወድም ዜጎችን ለሰቆቃ የሚጥል መሆኑን ሳይረዱት ቀርተው አይደለም። ግባቸው የግል ጥቅም፣ መዳረሻቸው ኪስና ካዝናቸውን ማደለብ ብቻ ነው። እውነተኛ የብርሃን መንገድ ትርፉ ለሀገር መሆኑን ጠንቅቀው የሚረዱና ይህንን በተግባር የገለጹ ግን ከሰላም ጥሪያቸው ወደ ኋላ አይሉብንም። ብንገዳደል ዋጋ የለውም፣ የግል ጥቅምም አይዘልቅም። ሰላም ማሰሪያ ገመዳችን ይሁን የዶክተር አብይ ጥሪያቸው ነው። ሰላምን አብዝተን የምንፈልገው በየቀኑ ከሰላም ማትረፍ ስለምንችል ነው። ከሰላም የምታተርፈው ኢትዮጵያ ናት። ሰላም አዎንታዊ አመለካከት ይፈልጋል። ሰላም ለሁላችን ምንዳ ነው። ለማንም ሰው ዕዳ መሆን አይችልም። ሰላም ከጦርነት ያልተናነሰ ስራ ትጋት ይጠይቃል። ምን ጊዜም ሰላም ሲባል የአንድ ሰው ሕይወት ማትረፍ ስለሆነ እኛ ቀድመን ግንባር ቀደም ሆነን ለዚያ ሰላም የምንተጋ መሆን አለብን። ጦርነት ዘላቂ ድል እንደማያስገኝ ባገኘውት አጋጣሚ ሁሉ የሚያስታውሱት ጠቅላይ ሚኒስትር አብይ አህመድ ሰላም በቃል ብቻ የሚነገር ሳይሆን ዋጋ በመክፈልና በድል መንገድ ጭምር ከወገን ጋር ቁጭ ብሎ መነጋገርን የሚሻ አማራጭ መሆኑን በፕሪቶሪያው ስምምነት ላይ በተግባር አሳይተዋል። ከአጭር ጊዜ ጦርነት ይልቅ የረጅም ዓመታት ውይይት የኢትዮጵያን እድገትና ብልጽግናን እንደሚያረጋግጥ ማናቸውም ለሰላም የማይከፈል ዋጋ እንደሌለ ማሳያ ነው። 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል። 2 ዓመት ስንዋጋ ብዙ እናወድማለን፣ ብዙ እንገላለን፣ ውስጣችን ይሞታል፣ የመፍጠር አቅማችን ይዳከማል። 20 ዓመት ስንወያይ የፈለግነው የተመኘነው በአጭር ያልተከወነ ይሆናል። ነገር ግን በሂደቱ ሰው ሳይጎዳ ንብረት ሳይወድም ለመማር እድል የሚሰጥ ስለሆነ እነዚህ ተደጋጋሚ የሰላም ተማጽኖዎችና ጥሪዎች ባለፉት ዓመታት የተገነባውን ጠንካራ የጸጥታ ኃይልና የደህንነት ተቋማት ልዕልናን የዘነጉ አይደሉም። ይልቁንም አሰባሳቢና የጋራ ብሔራዊ ትርክት የሚገነባበትን ሁሉንም አቀፍ ውይይት እንደ ዋነኛ ምርጫ ከመውሰድ የመነጩ ናቸው። ይህንን ጥሪ ተከትሎ ከጥፋት መንገድ የተመለሱ ለመስከንና ለመወያየት የወሰኑ በርካታ ወገኖች ፊታቸውን ወደ ጠረጴዛ አዙረዋል። የመደመር እሳቤ መሰረቱ መሰባሰብና በሀገር ጉዳይ ላይ የሁሉን ድምፅ ማካተት በመሆኑ ቀሪዎቹም ቢሆኑ ለምትገነባዋ የነገዋ ኢትዮጵያ የራሳቸውን
አዎንታዊ ድርሻ አላቸው። በመሆኑም ከጅምሩ አንስቶ እስከ ዛሬ ያልተቋረጠው የሰላም ጥሪ ዛሬም ቀጥሏል። በአንድ ሀገር ውስጥ የሐሳብ ልዩነት ይኖራል። የሐሳብ ልዩነት እርግማን አይደለም። ልዩነት እንዳለ ሆኖ መደማመጥና በመርህ ላይ ተመስርተን መግባባት ስንችል የሐሳብ ልዩነት በረከት ይዞልን ይመጣል። የሚያስፈልገን ሰላም ነው። የሚያስፈልገን ትብብር ነው። የሚያስፈልገን አብረን መስራት ነው። ለኢትዮጵያ ሕዝብ መታወቅ ያለበት ጦርነት አያስፈልግም። ሰላማዊ መንገድ ነው የሚያዋጣን። ብንጋደል ዋጋ የለውም። ጸብ ከብልጽግና ያስተጓጉላል፣ ጉዟችንን ያራዝማል። የምንፈልገው እንደ ወሎዬ በፍቅር የመጣውን አርሂቡ ብለን እጃችንን ዘርግተን ስቀን በፈገግታ መቀበል ማጉረስ ነው። ይህ የዘወትር ጥሪ ነው። ኢትዮጵያ በሁለት እግሯ እንዳትቆም ለሚለፉና ተረጋግታ ጸንታ እንዳትቆይ ለሚሹ ጠላቶች ዋጋ ባይኖረውም የጠላቶችን እኩይ ሴራ ሳይረዱ በጥፋት መንገድ ለሚራመዱ ግን ሊደመጥ የሚገባው ሀገራዊ ጥሪ ነው። ወደምንፈልገው ለመድረስ የምናስበው ከፍታ ውይይትና መነጋገርን የሚፈልግ በመሆኑ ሽፍታነት ዋጋ አይኖረውም። የሚነዳበት መሳሪያ ሊወርድ እና አማራጭ መሆኑን ሊቀር ይገባል። ጊዜ ለሚመልሰው ጉዳይ ትዕግስት ለሚመልሰው ጉዳይ ትብብር ላይ ጉዳይ መለያየት፣ መገዳደል አጋጉል ልምምድ ባህላችን እንዳይሆን ኢትዮጵያ ጥንታዊ ታሪክ ጠገብ ሰላሙንም ጦርነቱንም የምታውቅ ሀገር ነች። የጎደላት ልማት ነው። የጎደላት ብልጽግና ነው። የጎደላት መደማመጥ፣ መከባበር፣ በታሪክ ላይ ቆሞ መልካሙን ወስዶ የቀረውን እየሞሉ ለልጆቻችን የተሻለ ሀገር ማስረዳት ነው። ችግር የነበረው ያንን ወቅታዊ ችግር ለመፍታት በጋራ እንድንቆም በታላቅ ትህትና ጥሪዬን አቀርባለሁ። ይህ ሁሉ የሰላም ጥሪ የእንመካከር ጥያቄና ልዩነቶችን የሚያሰፉ ድልድዮችን የመስበር ጥረት የነገዋን ኢትዮጵያና የመጪውን ትውልድ ተስፋ ለማለምለም የሚደረግ እውነተኛና ቅን ጥሪ መሆኑን ያረጋግጣል። ኢትዮጵያን ከዓመታት የሴራ እና ፖለቲካ ትብብር እንዲላቀቁ ኢትዮጵያውያን ከዓመታት የሴራ እና ፖለቲካ ትብብር እንዲላቀቁ ጥያቄዎቻቸው መፍትሄ እንዲያገኙና ከመገዳደል እንዲያርፉ አይነተኛ መንገድ ነው። ውድ ተመልካቾቻችን አሁን ጥያቄ ልጠይቃችሁ። በዛሬው ዕለት ያደመጣችሁት መረጃ ለሀገር ጠቃሚ ወይስ ጎጂ? እውነተኛ የሰላም ጥሪ ወይስ የማስመሰል የመደለያ ጥሪ? ምን ይመስላችኋል? ሐሳባችሁን በኮሜንት መስጫው ላይ ተወያዩበት። ሰላም ለሀገራችን፣ ሰላም ለሕዝባችን።